እንት ላይ መሳለቁንና አለመሳለቁን ግን ከሌላ ሰው አድርግ ያቃለው ወይ ጊዜ ስታረገው የኖርክም ያለፍክበትን ባህሪ ነው አዲስ አይደለም አንቺ ቢያንስ ቆይ ሁሉ ነገር እንኳን ካደረግሽ በኋላ ከተነቃብሽ በኋላ እንኳን ይቅርታ አትይም እንዴ ለምንድን ነው ምልክ ለምንድን ይቅርታ ምልክ አንተ እኮ እንደ ጽድቅ የሰራው ስራ የለም ለምንድን ነው ደግሞ ይቅርታ ምልክ እኔ ከሷ ጋር ከዚህ በላይ መከራከር አይጠበቅብንም እንዴ ለምን እሷ ጥፋቷን እንኳን መታመን አይደስ ወረለሽ ምንገበሽ ጥፋቷን እንኳን አምና ይሄ ሶሪ ለምን ምችለው ጉዜን ማለት ስለ አሻዋት እሱ ጥፋት እንደሆነ አምናለሁ ያን ነገር በማረጌ ግን አንተን እንደዛ በማረጌ ግን ጥፋት መስሎ አይታየኝም ይቅርታ አድርግልኝ እርግጠኛ ነሽ ጥፋት አይደለም እሷን ስለ አሻዋት ግን ጥፋት ነው አረ ስለዋሽሽኝ አይደለም እኮ ነው ያመመኝ ነው ውሸትሽ ብቻ እኮ አይደለም ያመመኝ አንተን እንደዛ ማረጌ ግን ጥፋት አይደለም እኔ የተሳሳትኩ ያህል እየተሰማኝ እንደሆነ ታውቂያለሽ ሩታ በምን እንደሆነ ታውቂያለሽ ብዙዎች ስላንቺ ብዙ ነገር ሲያወሩ አልሰማም ብዬ ነበር የተቀመጥኩት ልክ ናት ምንም ነገር ብትሆን የተጎዳች ሴት ናት እያልኩ ነበር ስደግፍሽ የነበረው ዛሬ ላይ ባደረግሽው ስራ ምንም ትክክል ነኝ ትያለሽ ቢያንስ እኮ እንዴት ነው በዚህ መልኩ ልቡን ልትመልሽ ትችያለሽ አንቺ አንዴ የተሳሳትኩት ኖርማል እንደዚህ ነው እንዴ እኔ ኖርማል ነው እስካሁን ቢያንስ ለነገሮች እንኳን እኮ ምንም የተጸጸታት ነገር የለም እሷ ያሳሰባት ከኔን ነገር ከማድረግ ውጪ ትላንትና ዳኒን ስልኩንና ፒሲውን ስለወሰድንበት በጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ እሱ ላይ ምናምን ነገር ብላ የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው ገባሽ አብራ የኖረች የሚመስለው ሲጀምር ማን ነው ዳኒ አብራ የኖረች የመሰለው ከእሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ ገባሽ ከእሱ ጋር አብራ የኖረች ነው የምትመስለው ልክ አንተ ብዙ ነገር ስታረግ እንደከረምከው ማለት ነው አይሽ አሁንም ከኔ ነው እኮ ውድድሯ ከጓደኞች ጋር እልህ ነው እንደዚህ ያደረጋት ያለው ገባሽ በልህ ቤት አይመሰራትም ምናምን አይደል እንደዛ ነው በልህ ቤት አይመሰራትም በብዙ መንገድ በጣም በብዙ በተረጋጋ መንፈስ በብልሃት ከዚህ በፊት በጣም ብዙ ነገር ለማድረግ ሞክሬያለሁ አሁን ግን የተሻለውና በጣም አሪፉ እንዲሁም ቆንጆ አማራጭ ይሄ ነው ስለታየኝ እንደዚህ መንገድ ነው መቀበል ከዛ መለሽው ተመለሰልሽ አሁን እንጂ በማለት ቤት ነው ያለው እስካሁን ተመልሶ ቤት በድኑ ቤት ቢቀመጥ ምን ያደርግልሻል ከልቡ የተንቀሳቀሰ ነው ጉዜ ምን ነው መንቀሳቀስ አይደለም በነፍስ ነው ባካል አይደለም ከልቡም ከመንፈሱም ሁሉ ነገሩ ካንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽው ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም ያ ደግሞ ልክ አይደለም በፍቅር ነው እንጂ መግዛት ያለብሽ ሰው ልጅ ወይ በሆነ ነገር አስፈራርተሽ አይደለም አንቺ ምን ስለው ነበር ከዛ በፊት በምትሰጣ ስጦታ አይደለም እሷን ደስታዋ ሊገዛት የሚችለው ስለው ነበር አይደለ አሁን ደግሞ አንቺ በቪዲዮ አስፈራርተሽ እሱ ልታስቀምጪ ቤት ነው ተሳስተሻል በጭራሽ እንደዛ አይሆንም ስለ ወንድ ልጅ ባህሪ ደግሞ ብዙ ነገር ነግሬሻለሁ ከዛ በፊት ብዙ ነገር ብዬሻለሁ ቢያንስ እንኳን በዛ ትምህርት ልትወስጂ ይገባ ነበር ግን አንቺ ያንን አላደረግሽም በቀሉ ነው ይታይሽ በቃ ያ ደግሞ ልክ አይደለም እስከ ዛሬ ድረስ ያደረኩት ነገር እንዲቆጨኝ ነው ያደረግሽኝ እምነቴን ነው የሰበርሽው ገባሽ አይደል በጣም ነው ማዝነው በጣም ፍላጎትሽ ግን ምንድነው አልገባኝም እሺ አሁን እንዲህ አረግሽ ፍላጎትሽ ምንድነው ግን ፍላጎት እኮ ግልጽ ነው ምንድነው እኔን በበቀል ነበር ፍላጎት ነው ጉዴ ምን መጠየቅ እኮ ያስፈልግ እኔ መበቀል ትፈልግ ነበረ ተበቀለችኝ ከዛ ባለፈ ደግሞ ከማይጠቅማት ሰው ጋር መንገድ ጀምራለች ኦሬዲ ገባሽ ማያዛለቃትም እኔ ነኝ ነገ ህይወት መሆናት የነበረው ግን ደግሞ እስከማያዛለቃት ሰው ነው እንትን ያለችው ሲቀጥል ደግሞ ታየው የኔ ችግር የለውም የኔና እሷ ነገር አብቅቶለታል ተለያይተናል ግን ደግሞ አይደለም አብረሽ ጥሩ ጊዜ ካሳለፍሽው ሰው ይቀርና አብረሽ እንኳን ምግብ በልተሽ አብረሽ ቋልሽው ሰው እንደዚህ አይነት ድርጊት አይደረግም ገባሽ እኔንም ሁላ ማይሆን ነገር ውስጥ ነው ከተተችኝ አሁን ትናንትና ዳኒ ጋኛ ፒሲውና ስልኩን ልናመጣት እንዴት እዛ እሱም የሆነ ሰው ሰብስቦ ቢሆንስ እዛ ድብድብ ቢፈጠር የሆነ ነገር ቢሆን የሆነ ሰው ቢጎዳ የዘላለም ጸጸት ነበር የሚሆነው ገባሽ ግን ደግሞ ይሄንን እንኳን መገናዘብ አልቻለችም እሷ አለመሄድ ነው ታዲያ አንደኛ ነገር አለመሄድ አለመውሰድ ስልኩን ሁለተኛ ነገር ደግሞ አንተ እንደዛ አስታረግ የነበረው
እንዴት ነው አንድ ቀን አብረው ከበላከው ሰው ጋር እንደዚህ አይነት ነገር ቀላል ከሆነ ከኔ ጋር ያንን ሁሉ ነገር ስታደርግ እንዴት ነበር? ኖርማል ነበር? ምን ታደርገው? ምን ታደርገው? ምን ታደርጋለሽ? ምን ነገር አይጠበቅብኝም እንዴ? ማን እኮ እኔና አንቺ እኮ እንደዚህ የሚያደርሰን ደረጃ እኮ የለም። እኔና አንቺ እኮ ችግር የለም፣ ተለያይተን ነው እየኖርን ያለ ነው አይደለ? እዚህም ደረጃ እኮ የሚያደርሰን ነገር አልነበረም። መጣሽብኝ እንጂ አልመጣሁብሽም፣ ደረስሽብኝ እንጂ አልደረስኩብሽም። የራሴን ላይፍ ነው እየኖርኩኝ የነበረው። ልጅ መጥቻ ያለውኝ አለቀ በቃ። ምንም ነገር እኮ አላደረኩኝም ነበር። ገባሽ? አንቺ ግን እኔ ላይ ደርሰሽብኝ ነው ራሴ ላይ ደርሰሽብኝ ነው የሁሉ ነገር የተፈጠረው አይደለ? እንጂ አንቺ ላይ ደርሰሽብሽ አይደለም። ጨርሰናል። እኔና አንቺ ጉዳይ እኔ ከማንም አይደለም ከአንድ ሴት ለምን ከመቶ ሴት አልሆንም? ከዚህ በኋላ አንቺን ያገባሽ ነገር የለም። ከዛ በፊት ነው የሚያገባሽ ነገር የለም። በቃ ከዛ በፊት ጨርሰን ነበር እንደዛ ስትል ነበር። በቃ ከዛም በኋላ ግን ትንለያይ ብለሽን ፈርሜ ተለያየን እኮ። ስለዚህ እኔ የኔ ላይፍ ምንም ነገር ሊያገባሽ አይችልም ማለት ነው። ከዚህ በኋላ አንተ ታዲያ ለምን ደረስክብኝ? መች ደረስኩብሽ? አይ ከተለያየን አልደረስኩብሽም። እኔ ልጄን ለማየት ነው የምመጣው። እየነገርኩሽ ነው፣ ልጄን ለማየት ነው የምመጣው። አልደረስኩብሽም። በቃ ገባሽ? በምንም አይነት ሁኔታ አሁንም ከዚህም በኋላ ምን እንድትደርሽብኝ አልፈልግም። በቃ አልደረስ ችግር አማጣን እንዴ? አይገባሽም እንዴ? አማርኛ ነው አይደል እያወራ ያለው? እንዲደረሽብኝ ከዚህ በላይ ምን ትደርሽብኛለሽ? ያውም በሚያሳፍር ሁኔታ ነው የደረሽብኝ እኔ ላይ ማለት ነው። ካንተ ግን አይመስልም። አማጣን እንዴ? ጀመረ እኔ ያው ከሷ ጋር ክርክር እንጂ ምንም እናተርፈው ነገር የለም። ገባሽ? ፍላጎትሽ በቀል ነበር ማለት ነው። እውነት እንደሚሉት ነው ማለት ነው። እኔ ተሳስቼ ነበር ማለት ነው። እንግዲህ ሰዎች እንደሚረዱት ይረዱታል። እኔ ግን በቀል እኮ በቀል ካልነበር ታዲያ በዚህ ልክ ርቀሽ ምን አስኬደሽ? እሱን ቤት መመለስ ፈልጌ ነው። እሱን በዚህ መልኩ መልሰሽ ታስቀምጫዋለሽ? ከዚህ በላይ ዘመን ቆይ ነው። እሷ ቀልድ ላይ ነች። አሁን እኛ እንኳን እንደዚህ እያወራናት እሷ ቀልድ ላይ ነው ያለችው። ከልቤ ስለወራው ደግሞ ምን ቀልድ መልካም ነው። አመሰግናለሁ።